ጉድሽን ሰብስቢ። ትልቅ ሰው አይደለሽ? ዝላይ ትጫወታለሽ በዚህ ጊዜ ምን አንተ አገጭ ላይ ጸጉር አብቀለ ስታበቃ እርግጫ በዚህ እድሜ አንተ እንግዲህ ልጅ አንተን ከፍ ጋይ ጠርዝ ፊት ግማ ገመገባ እኮ ነው። ወላጅ ካላመጣሽ እንዳስተወሪ በድሉ በድ ልጅነቴ ስሜን አታቆላምጥ። ምን ማለት ነው? በድ ምንድነው? ስሜን አታቆላምጥ። አንሶዬ ይኸውልህ፣ ተማሪ ያለው ሶፊ መሳለቂያ መሳቂያ ያረከኝ በቃ ስሜን እንዳታቆላምጥ። ድሮም እንደዛ በቃ ወጋ ጥባቂ ነበርክ። ልጄን ስቂት ታረጋታለህ እንደዚህ። ምን ላርግ? ምንድነው? አንተ ደደብ የወለድከው ልጅ ደደብ። ምን ላርግ? አንድ ነገር ልንገርህ። ምን? ይኸውልህ እቺ ልጅ ዕውቀት የሚባል አልፈጠረባትም። ልክ እንዳንተ በአባትሽ ነው የወጣሽው። በአባትሽ ይኸውልህ ልንገራታ። አጎት ለምን እንደ ስሜን አታቆላምጥ። አጎት ለምን እንደሌለሽ ነግሮሻል? አጎት የሚባል የለሽም አይደል? በቃ ልንገርሽ፣ ለአንቺ አያትሽ ለሱ ደግሞ አባትሽ ተማሪዎች እያልን አባትሽ ልክ እንዳንቺ ንጹህ ነበር። ዕውቀት ጠላቱ ነበር። ወላጅ አምጣ ተባለ። አባትየውን ጠሩት ትምህርት ቤት። ለአንቺ አያትሽ ማለት ነው። እንግዲህ ምን ሆነ ነው ተባለ። ለምንድን ነው ልጅ የወለድከው? አባትሽን እኮ ነው። ልጅ ስለነበር አባትሽን አንቀጣውን ብሎ በሰዓቱ ደግሞ ካላወቅሽ ዕውቀት የለሽም ማለት ወይ ትረሸኛለሽ ወይ ውትድርና ትሄዳለሽ። ምን ቢያደርጉ ጥሩ ነው? ሰሜን አታቆላምጥ። አሁንም እየነገርኩ ነው። አባትሽን ለምን ወለድከው? ለምን ረጨ ተብሎ የአንቺ አያት ፍሬው ተቀጠቀጠ መሀን ሆነ። አጎት የሚባል የለሽ። ለዚህ ነው ነገርኩ። ልጅ ነው። ከዚህ በኋላ ትምህርት ቤት ትራንስክሪፕቱ ያበላሽ ጨረስኩ። ያገናኘናል